እኔ እየሰራሁኝ የቤተሰቤን ህይወት ደጉሜ ስመጣ ተረጂ ሁኛለሁ። ህይወታችሁን በዛ ባላችሁት ልክ ቀይራችኋለሁ። ወደ ሶስተኛው ጥያቄሽ ያንን አላማ እንዳናሳካ ምክንያቶቻችን ምን ነበሩ? አሁን የምታነሷቸው ነገሮች ለመሄድ እያኮበከቡ ላሉት ልጆች ስለሚጠቅም ነው እንድንናገር የፈለግነው ማለት ነው። አሁን ካስማ የተመሰረተው በማን ነው? ውጭ ሀገር ሄደው ብዙ አይነት ስቃይ ሲደርስባቸው በነበሩ እህቶች የተመሰረተና በእኛ ላይ የደረሰው ችግር በእህቶቻችን ላይ አይድረስ ተብሎ ነው ይሄ ተቋም የተመሰረተው ማለት ነው። ስለዚህ እነሱ ከህይወት ተሞክሯቸው እህቶቻቸውን ለማስተማር የመሰረቱት ድርጅት ነው። በዛ ድርጅት ማዕቀፍ ስር ደግሞ እናንተ ለመሄድ የተዘጋጁትን እህቶቻችሁን ከኛ ተማሩ የምትሏቸው አይነት እኔ ሲሄድ የዛሬ 10 ዓመት የዛሬ 15 ዓመት የቤተሰቤን ህይወት ለማሳካት ነበር። 15 ዓመት እኔ እየሰራሁኝ የቤተሰቤን ህይወት ደጉሜ ስመጣ ተረጂ ሁኛለሁ። ስለዚህ የሰራሁት ስህተት አለ ማለት ነው። ለነገ ሳላስብ ለራሴ ሳላስብ ለቤተሰቤ ብቻ በማለት መስራቴ ዋጋ አስከፍሎኛል። የኔ ምክንያት ሊሆን ይችላል ይሄ። ስለዚህ ምንድን ነበር ምክንያቶቻችሁ በተለየ ሁኔታ?